ይሄኔ ለማድረግ ስንት ዋጋ የከፈልኩባትን የወደፊቷን የልጆቼን እናትማ ፏፈሽ ብዬ ነው የሚጠብቃት። አልጋህንም ፏፈሽ። ወይዬ የኔ ፍቅር ሶሪ መምጣት አልችልም። እነማማ አይመጡም። ጩጮ ደግሞ ብቻውን ነው። ሰው ለሱ ምግብ መስራት አለብኝ። ፕላስ አብሮት የሚያደርሰው የለም። በጣም ሶሪ ውዴ። ባርኮት አትልፈስፈስ። ለችግር ቴንሽን ሳይሆን ሶሉሽን ፍጠር አላልኩም? የምትፈልገውን ለማግኘት ምንም አይነት ዋጋ መክፈል አለብህ። አለቀ። ምን ልታረግ ነው? ጩጮውን አገናኘኝ። አቤት ቤቢዬ፣ እንዴት ነህ? አትጩ ፕሊዝ፣ ቀስ ብላ አውራ። እሺ ቤቢ፣ ዛሬ እኔ ጋር ስራ ስላለባት ኬክ፣ በርገር ምንድን ነው የምትፈልገው? እኔ ላምጣልህ። እሺ ጥሬ ነገር ይሁንና ከዳዊትና ከሻኛ አድርግልኝ። ከዛ ጎረድና ገባ ያለ ክትፎ ጨምር። የዘንድሮ ልጅ እንደዚህ ሆኗል። እሺ ለምትፈልገው ነገር ዋጋ ክፈል ባርኮት።